ነጩ በሬ ከሻኛው ስባለው ከጅራቱ ግን እሺ ተማሪዎች መቼም ትምህርትና ዳገት ርፍርፍ እያሉ ነው። እስኪ ከዛ መሃል ላይ አሁን ግጥም የሚያቀርብልን ሰው ካለ እስኪ ከናንተ መሃል ግጥም ሲገጥም ጣሴ ጎበዝ ነው። ግጥም ይችላል እኮ አዎ ይችላል ከድሮ ጀምሮ ከሆነማ ጣስዬ ግጥም ግጠምልን በልግጣ ነጩ በሬ ከሻኛው ስባለው ከጅራቱ ግን ምንድነው ይሄ? ግጥም እኮ ነው። ምን ማለት ነው? ማለት የለውም ስብ የለውም። ግጥም ማለት ይኸውልህ የመጨረሻዎቹ ቃላት ቤት መምታት አለባቸው። አንዱ ካንዱ ነው። አሁን አንተ ቤት አልመታም። ቤት መምታት እንግዳ ላስተካክለው እንግዳ። እሺ በል እሺ ነጩ በሬ ከሻኛው ስባለው ጅራቱ ግን የለውም። ምንድነው? በለው ተሰቀ መታ ቤት መታ ምንድነው ያደረገው? ቤት መታ ይችላል ያልኩት ቤት መታ አላሉ ቤት መቷል። አይ እሺ ወደ ሌላ ምሳሌ እናልፋለን። ወደ ሌላ ምሳሌ እናልፋለን። እሺ አባ ድንቁ ልጃቸው ምትኩን ነገ ይድሩታል። እንዴት ሳይጠራና በጾሙ ሰርግ በሽሮ ምን የተረገመ ሰው ነው። ጋባደን ምንድነው የሚሻላችሁ? ምሳሌ እኮ ነው። ምሳሌ ነው። ምሳሌ እኮ ነው። አዎ ምሳሌ ነው። ያሳከካቸው ልከክል። አይ እሺ ወደ ሌላ ምሳሌ እናልፋለን። አሁን የምሰጣችሁ የመጨረሻ ምሳሌ ነው። ከልባችሁ አድምጡ። እሺ ምሳሌ አቶ ቦጋለ ዛሬ አረፉ። ምሳሌ ያርኳችሁ ባካችሁ ተማሪዎች። ከብላል አለ ቢሞትም አይመስለው። ከብላል አለ ገልበት አለ ቢሞትም አይመስለው። እንዴ በዛሬ ቀን አፈሩን ሊቀምሰው። ምሳሌ